የተረገመ ልጅ በሚጥሚጣ እጁን ሽት ያደርገና ሄዶ ንክር እሙሙአስር አበደች። እንግዲህ ለዚህ ጎረቤት አይጠራ ከእንጀራው ላይ ሚጥሚጣው ተነስቶ ምን ሊሰራ እሙሙአስር ይገባል? ማን ይጠራል? ና ግጨኛ አንተ ልኩ ገጫኛ ምን አባታኛለ ታኩር እንኳን ገጭቶ ተፈምሷል እንዴ በብዛት አስገብቼላችኋለሁ። እነዚህ ጥባው አዙርና ቄጥስ ስትከታት ቆሻሻ አሁን የሰርግ ቪዲዮ አይቼ መጣሁኝና ማለት ነው በጣም ሚዜዎች ምን እየሆናችሁ ነው? ምንድነው ሐሳብሽ? ምንድነው ሚዜ? ለምንድነው የሰው ቀን የምታበላሽው እንዴ? ከዚህ በፊት አርገሹ የምታውቂው ጫማ ይጠብሻል በዛን ቀን ተለክተሽ ተሰርተሽ ምናምን የተሰራልሽን እንትን ቀሚስ ይጠብሻል። የዛን ቀን እንደዚህ ቆዳሽ ሁሉ ይጠብሻል። እንዴ ምን ሆነሽ ነው? ማለት ደግሞ እኮ ምንም አተሽ አይደለም። አግብተሻል፣ ወልደሻል፣ ከሷ የተሻለ ኑሮ ነው የምትኖሪው። ምን እንደሚያስጎፈጥጥሽ አይታወቅም እንዴ? እኔ እግዚአብሔርን በጣም እየበዛ ነው። ወይ ደግሞ ይቅር በቃ የእንትን የሴት ሚዜ ይቅር እንዴ። በወንዶቹ በቃ በወንዶቹ ይበቃል በቃ። ሃይ ሰው እስኪታዘብሽ ድረስ ፊትሽ ፍም ሆኖ አልቀሽ እስኪል ድረስ ምን አይነት ጋንጮር ነው የሚገባብሽ? ደግሞ እኮ ደህና መታኮ ነው ልብስ ሲለኩ ደህና ናት። የሆነ ቦታ ሲሄዱ እንትን ሜካፕ ሲመርጡ ምናምን ደህና ናት። ምንም የሆነችው ነገር የለም። ልክ የዛን ቀን ማለት ነው አዳራሹ ሲገቡ ይነሳባቸዋል። ምን ሆናችሁ ነው? አይ እግዚአብሔርን በጣም የምታስጠሉት እንዴ ስትል ትገኛለች። የሆነ ቪዲዮ ላይ ስትይ ትገኛለች። አሁን እኮ ሙሽሮች እግዚአብሔርን እንደ በፊቱ ቀናችን እንዴት ነበር? አሪፍ ነበር ያለፈው እስቲ እንየው ብለው ቪዲዮአቸውን ለመቀበል ሰፍ ብለው ሄዱ። ሰፍ ብለው የሚሄዱት ሚዜያችን እንዴት ነበረች? ከማጋ ነበር ስትጎፈጣጠጥ የነበረው? እንዴት ነበር ሲያረጋት የነበረው? ካሜራማን ይስ ቀጥ ብሎ የሚይዘው እንትኖችን ታዳሚና ሚዜ እንዴ እግዚአብሔርን ኧረ በጣም ቲያትረኞች እየሆናችሁ ነው። አልሆንም እኮ የዓለም እኮ ሚዜ አልሆንሽም። ሶሪ ስትጠይቅሽ ሲጀመር የምትጠይቅሽም ማለት ነው አንቺ እንትን የተሻልሽ ነሽ ከማውቃቸው ሰዎች፣ ወይ ቆንጆ ነሽ፣ ይበልጣቅሻለሁ፣ ደስ ይለኛል አጠገብ ብትሆኚ ነው የተባልሽው። ሌላ ነገር የተፈጠረ ነገር የለም እንዴ። ደስ ሊልሽ ነበር የሚገባው እንደውም እንደዛ በመባልሽ ነይ ሚዜ ሁኚኝ ስላለችሽ እሺ ብለሽ ደስ ብሎሽ እንዴ እደምቃለሁ አዳምቂኝ ነው የተባልሽው። አንቺም ደምቀሻል ተደምቂያለሽ አዳምቂኝ እንደማመቅ ነው ያለችሽ እንዴ። ይኸውልሽ ባር ምናምን ክለብ ሂደሽ በሰላም በደም ሳትሰክሪ መምጣት ትፈልጊያለሽ? አሪፍ የምትሰራ ትሪክ አለችኝ። ልክ ባር ኦር የሆነ የሚጨበስበት ቦታ እንደገባሽ ማለት ነው ቸከሶች ትፈልጊያለሽ። እኔ እኮ መጀመሪያውንም ሴት ፍለጋ አይደለም ሄዱ። ማን ሴት ትፈልጋለህ አለ? ትገባለህ፣ ሴቶቹን ታያቸዋለህ፣ ከዛ አስቀያሚዋን ትመርጣለህ። ማን አስቀያሚዋን ፈለጋት አለ? ላይክ ሴቷን ፍለጋ እኮ አይደለም የሚሄደው። አይዲያው ምንድነው? አስቀያሚዋን ትመርጣለህ፣ ከዛ ቁጭ ትላለህ፣ መጠጥህን እየቀመቀምክ በየመሃሉ ታያታለህ። ከዛ ልክ ያቺ ቅድም አስቀያሚ ናት ያልካት ሴት ቆንጆ የሆነች ስትመጣ አእምሮ ውስጥ ለክፉ አትሰጥም ምንም አትልም ማለት ስትጀምር ሰክረሃል አባብ አምልጥ። እኔ ከባሌ ጋር የተለያየ ነው በጣም ተልካሻ ምክንያት በሚባል ነውና ቤት ሰራሁለት ባጃጅ ምናምን ገዛሁለትኝና መጨረሻ ላይ ችላ እያለ መጣ። ሁሉ ነገር ሲሳካለት ችላ እያለ መጣ። መጨረሻ ላይ ከዚህ ከሳውዲ አረቢያ ሄደች ቺካ ገባና በጣም ልቤ ተሰበረ። ከዛ እስኪ ያደረኩን የበደልኩን ብቻ ንገረኝ፣
ከኔ ውጭ ሌላ ሴት ለማየት ያበቃህን እንደው ምን እንደበደልኩና ምን ነገር ይስለው ቂጥ የለሽም ማለት ዲያለ የለሽም ይችን ቡግር የምታህል ቂጥ ይዘሽ እኔ ጋር አትኖሪም ማለት ወላይ እና አላህን እንዲህ ስል ተማጸንኩት የኔ ጌታ ቱርክ እጅ ያልሰራ ገንዘብ የለኝም እስፖርት አልሰራ ጊዜ የለኝም ያ ረቢ ግድንግድ ቂጥ ብዬ ስለምነው ወላይ ነው ማለት አሁን ብቻዬንም አላንቀሳቀሰው ቂጥ አላህ ሰጠኝ አልহামዱሊላህ ወለከል ሐምድ እና ወዲየሱ አስጠጉት ጉዳያችሁን እጥፍ ድርቡ ነው ይመለስላችኋል እና አሁን እንጃ በጣም ደስተኛ ነኝ እና አሁን አገር ገብቼ ባጠገቡ የኔ አላረገውም ሁለተኛ ባጠገቡ ቢጃማ ለብሼ 150 እያስባልኩ ማለት ነው በቃ ወንዶች አሁን የምነግራችሁን ጨዋታ ማለት ነው በታሪክ እንዳትሞክሩት ይሄን ጭው ይሞክራሉ በትል ነፍስን ሰባተኛ ሰማይ ቤት ነው የምትልከለ ማለት ነው እና ቶሎ ጨዋታው ልንገራችሁ በጣም ነው የሚሞቀው በጣም ማለት ነው ክፍሌ እና በጣም ቆንጆ ጓደኛ ነበረችኝ በጣም ቆንጆ ናት ብዙ ወንድ ይፈልጋታል እና የሆነ ጀለስ አለ በጣም ይፈልጋት ነው ወይ ምናምንም ነገር ሊላት በጣም ይፈልጋታልና በቃ ለመነ ደጅጠና ደወለ ያልጋበዘው ያላደረገላት ነገር የለም በቃ አልቆፈረ ጉድጓድ የለም እሷን ለማግኘት ማለት ነው እሷ ግን አሻፈረኝ በቃ አልሰማም ገገማ ፋራ ነኝ አለችው ማለት አልሰማም ምናምን ነገር ትለዋለችና በጣም ብዙ ለፍቷል ማለት እንዴ ከምነግራችሁ በላይ በጣም ለፍቷል በእሷ ግን ፋራ ነኝ ምናምን ነገርና ከረታት ክፉ ቀን ቡና ምናምን ተፈላና ቤት ማንንም የለም ብላ እኔ ጋር ደውላ ትጣራኛለች እኔም ላጥላጥ እያልኩኝ እሷ ጋር እየሄድኩኛለ መንገድ ላይ ከሱ ጋር እንገናኛለን ማለት ነው እና ይሄሊት ቡና ጠጣናለች ምናምን ነገር ጠጥተን እንመለሳለን ብዬ እሱን ከመንገድ ላይ እየጎተትኩኝ እሷ ቤት መውሰድ ከዛ በኋላ በቃ ለሶስት ነበር እሷ ብቻዋን ነበረች ለሶስት ቡናችንን እየጠጣን እየተጨዋወተን እኔ ደግሞ ስራ ቦታዬን ከፍት ጥዬ ስለመጣሁኝ በቃ እኔ መሄድ አለብኝ ምናምን ነገር ብዬ ትቻቸው እኔ ወጣሁኝ ማለት ነው ከዛ በኋላ ቡና ቁርሳችን እንጀራ በሚጥሚጣ ነበርና ሚጥሚጣ ስለማልወድ እንጀራው ነው በልቼ ሄድኩት ማለት ነው ግን እንደዛ ሆኖ እያቃጠለኝ ነበር ሄድኩት እና በስተመጨረሻም ሁለቱ ሐላል ይገናኛሉ ማለት ነው ቤት እሷ ጋር ከዛ በኋላ ያው እንደዛም ሆኖ መጠየቁን አላቆመም ስጪኝ አይነት ነገር ጠየቀ እሷም ደግሞ ፋራ ገገማ ነኝ አልሰማም አለችው ከዛ በኋላ በቃ እሺ ምናምን እጅን አስታጥብኝ ልሂድ ምናምን ነገር ይላታል እሷም አይ በቃ ምናምን ነገር ብላ እጁን ታስታጥበዋለች አይዳ አጠገቡ ጋር ደቀሱ ደግሞ እጁን ተጥጥብ ይለላችሁና የተረገመ ልጅ በሚጥሚጣ እጁን ሽት ያደርገና ሄዶ ንክር የመሟስር አበደች እንግዲህ ለዚህ ጎረቤት አይጠራ ከእንጀራው ላይ ሚጥሚጣው ተነስቶ ምን ሊሰራ መሟስር ይገባል ማን ይጠራል ተነስና ውሃ አምጣና ተበርተብላ ተነስና ውሃ አምጣ ምናምን ስትለው እሱ ተነስቶ በጆክ ውሃ ሲያመጣላት እሷ ውልቅልቅ አድርጋ ከፈት ስታረግ እሱ ድርግም አበደቻውንም አበደች እሱም ያው ሲያስገባ እሱም ያቃጥለዋል አልኩ በቃ እየታጠቡ ለበለበኝ በላ ከፈት ስታረግ እሱ ድርግም በቅጡ ዙሩ ራሱ እንተና አቁትን በቃ አልኩ ሚጥሚጣው ሲለበልባቸው እነሱ ሲለባለቡ ሚጥሚጣው ሲለበልባት እሱ ሲለበልባል አደሩ እንደዛው ሲለባለቡ ማለት ነው ጠዋት አመዳቸው ቡን ብሎ ነው የመጣው ኔጋ ማለት ነው በርጎ ምናምን ያረጋጓቸው ሚጣ እንዳሞከሩ ሙዬ ራይድ ነው አይ ሰው እየሞኩኝ ነው አራይ ፈልጌ ነው ምን በረዘ ይፈናሽ ሙዬ ጫማሽ ተፈቷል በቃ ለክፈ ሞታል አንተም ወንዶ ነህ ይታገስ ታስጠለምት መስራት ይዛሽ ቁንጥር ወይኔ ቆንጆ ጥፍርሽ በጣም ነው የሚያምረው ቡዳ ነቢያ እንኪቢው ለተሳሰ ሾጣጣ ስለነዛ የሚለውን ድምጽ ሰማ እጅጉን ረበሻለሁ ብዙ ወጣቶች ገንዘብ ሲያገኙ የሚሄዱበት ቦታ ሩቅ አይደለም ሩጦ ወደ ቴሌብር ነው ድሮ 30 ብር ስታገኝ ቺፕስ ወይ ዳቦ ትገዛለህ አሁን ግን ሩጠ ወደ ቴሌብር ታስገባለህ እኔ ህይወቴን ጥሩ አድርጌ የምኖር ሰው ነበር
አንድ የተረገመ የብሩክ ወንድም አሸናፊ ህይወቴን በጠበጠው አቪያተር ደግሞ አስጀመረኝ። ሲፈልግ በፈረስ ሲፈልግ በቤቲንግ ህይወቴ ተበላሽቶ ነበር። አቆምኩ ስል መልሶ አቪያተር በጠበጠው ውብ በሚለው ድምፅ ለብዙ ወጣቶች ረብሻ ይፈጥራል። ያው ይህ ቪዲዮ ከአንድ ብር እንዲደርስ እፈልጋለሁ። ወይ በውስጥ መስመር ሰው ያወራኛል ወይ እናንተ ሜንሽን ምናምን አድርጉለትና ጅላሶቹ በአጋጣሚ እነ መልእክተኛው ጋር ምናምን በውስጥ መስመር እና ኩቻ ጋር እነ ሊዛሬድ ጋር ማንኛውም ሰንበዲ ጋር እናወራለን። አንዳንድ ነገር ተውተይ ምናምን እንባባለው ነገር አለ። ግን አንድ ብር ጋር በአጋጣሚ ኮሚኒኬት ስለሌለን እስካሁን ይሄን ነገር ሜንሽን አድርጉለት። ሰሞኑን በነበረው ኢንተርቪው ብዙ ሚዲያዎች ኢንተርቪው ሲጋብዙት ጥሩ ነገር አስተማሪ ወጣቱን የሚያነቃቃ ሞቲቬሽን ሰውታቸው ወደ ላይ መውጣት ከፍ ዝቅ ማግኘት ማጣት የሚለው ንግግር ውስጣችን ነክቶናል። በተለይ አግኝቶ ማጣት እንፈራለን ያለው ነገር ያው የኔን አንደበት ተውሶ የተናገርልኝ እስኪመስለኝ ደስ ብሎኛል። ግን አንድ የተሳሳተ የምለው በእኔ ግምትና አመለካከት 40 ዓመት ላይ ጺምን አትላጭ እናት ቤት ውጣ ምናምን ያልከው እግዚአብሔር ምስክሬ ነው ስተት ነው። ያው እግዚአብሔር ምስክሬ ነው ነው ነገር አይደለም። በ40 ዓመቱ ቁጭ ብሎ ሊላጭና አንድ ስራ ፈልጎ ሊሰራ ይቅርና መምህሮች ሰው ታውቃለህ አንተ ወደ ኤርፖርት አካባቢ ምናምን ካርቶን መሸከም ማታ ላይ የምንሰራቸው የሸቅል ስራ መካዝን ላይ ዕቃ ማውረድ መጫን እያሉኝ ነው። በእኔ ሰፈር ያሉ መምህሮች እግዚአብሔር በሚያውቀው አይ ቀን የሚሰሩት ቢሮ ሰራተኞች ባንክ ቤት የሰው ራይድ ፈልግልን እንያዝ እያሉ ነው። አንተ የምታወራው በ40 ዓመቱ ቁጭ ብሎ ስለመለጫጨት ስለ ሸበር ምናምን ነው። እንደዛ አይደለም። አንድ ብር ያራዳ ልጅ እንደዛ አይደለም። አስተውል። አይደለም በአሁኑ ጊዜ እናት አባቱን እህት ወንድሙን ልጁን ሊረዳ ሃይገር ባስና አንበሳ ባስ 64 ቁጥር 54 እያለ ከባስ እኩል እናቶችን በ60 ዓመታቸው ልጅ ያቀፈችውን በሆዷ ልጅ ያዘለችው ልክ እንደ ሪባን ቆረጣ እንደ ባለስልጣን ባፍጢማቸው እየተደፉ እየተጋጩ ታክሲ እየተሳፈሩ ያየ የሚያረጉት የሚወጡት የሚዋጥጡት ነገር አጣው። አንተ በ40 ዓመት ወጣቱ ስራ አጦ ጠልቶ ምናምን ቤት የሆነ ዱካክ ይዞት ምናምን እንዳይመስል እማኔ ፉርቴ ነው። እኔም ዛሬ የምሰራው ስራ ራሴና ልጆችን ማስተዳድርበት አንተም ደግሞ ልጅን የምታሳድግበት ስራ ወይ ፉርቴ ወይ ጥረት ነው። ጣሩ ስራ ተፍተፍ በሉ ሞክሩ ምናምን እንጂ ጺምን በ40 ዓመት እየተላጨ እመነኝ እኔ አንድ ስራ ነው የምሰራው። ከሆነ ጊዜ በፊት 2-3 ስራ ነበር የምሰራው። አሁን አንዱን ስራ ይዤ እየተንገዳገድኩ ነው። 2ና 3ኛ ስራ ፈልጋለሁ። አንዱ ስራ አድካሚ ነው ነው ያስኩት። ግን 2ና 3 ልክ በቃ እንደ ቀይ ግዛት እንደ ኩንቴ እንደነበረው ወጣት በሰንሰለት ጠምደህ ብትከፍለኝ እኔ ደስ ይለኛል። እናታችን ቅድስት ድንግል ማርያም በምታውቀው ማለት ነው። ስለዚህ አንድ ብር አስተውል። አንዳንዶቻችሁ አራዳ ናችሁ፣ አመጣጣችሁ አሪፍ ነው። ግን እውቅናና ዝናት ከመስመር ከፍርጎ ያስወጣል። ያ ሲሆን ደግሞ የኢትዮጵያ ሕዝብ ማክበር ማቅለልም ይችልበታል። አንተን አቀለለ አከበረ ዳዝን ማተር ምንም ላይ መስል ይችላል። የሚያኖርህ ገቢህ ነው፣ የሚያስተዳድር ቤተሰብ ነው ወይ አምላክ ነው። ሶዋት ግን ሚዲያውን መድረኩን ስታገኙ ሰይፉ ላይ ስቀርቡ ልክ እንደነ ሸዋፈረው ደሳለኝ ስንት ኪሎ ቀነስክ ሲባል አዋዚ ዮናስ ጨርጨር እንደቀመሰ እያለ ልክ እንደነ ጠቅላይ ሚኒስተር ምናምን ሊያወራ ሲሞክር ታያለህ። ተላን ጎተራ ባርጩም የተከራይቱ ምናምን አንዳንዶች ደግሞ ሽሻ ዱቤ ምናምን አርቲስቶች አልከፍለም ብለው የሽሻ ዱቤ ምናምን ላይታች ሲሉ በየክለቡ ሳይሆን ሲበረግጉ የነበሩት ሁሉ ሚዲያ ያገኘን ብሎ ምናምን እዛ ወጣው ደግሞ የስፖርት ሚኒስተር ይሆናሉ። ያለ ፒኪኒ ዱባይ ላይ ስለተዝናኑ ሊደፍረን ብለው የባለሀብት ስም ስላጠፉ ዛሬ ደግሞ መጣው የኳስ ፌዴሬሽን ሚኒስተር ሆነዋል። ወይ አንዱ አቹሜ ወይ አንዱ ባርጩሜ ምናምን ስለሆነች ምናምን እንደዚህ አይነት ስካቢኔሽን ስላለ የሆነ ጭዌ ለመጫወት ስትፈልጉ የአራዳ ልጅን ግምት ውስጥ አስገቡ እና አንድ ብር መንገድ አሰጥ ከቻልክ የሆነ ነገር ወጥ ማስተካከያ አድርግ። ለመስራት ሞክሩ። ጥሩ በቃ ለመሰደድም እኮ ብር ያስፈልጋል። እያየሁ አንዴ ሰው ሚኒባሱን እኮ በ300 ሺህ ብር ሽጦ ሊቢያ ላይ ሲታገቱ 200 ሺህ ሙሉ እያለ ነው። አስጨናቂው ነው የበዛ። ስለዚህ ሽጦ እንኳን ወደ በረሃ የሚሄድበት የለም። አንበሳ ጫማ መቀየር አቅቶታል። 2007 ላይ የገዛውን ካልስ 2017 እያደረገ ነው። አባትና ልጅ ካልስ እየተቀያየሩ ነው። ልጅ ከአባት ጋር እግሩ እኩል ከሆነ ካልስ ማች የሆነ ቁመት ብቻው ነጭ በጥቁር ማቻቶ ለብሰው ይወጣል። እና እናስተውል፣ አንድ ብር እናስተውል። ሌላም ጊዜ ሚዲያውን አግኝታችሁ እውቅና ስታገኙ የምትወጡ ሰዎች አደራችሁ እንዳት ክንጄባ ነው በሞኮ እየገለበጥ ከዛ ማለት ነው ነፈስ በላይ ቀልድ ልገለኝ ነው እንዴ?
ሲያስጠላ በጣም አትሲ እናቷ ብራዘር አንዷ ደግሞ ቴሌግራም ላይ ቤብ አላለችኝ አይ ስዌር ቱ ጋር ዩ ሶ ቢዩቲ ማይ ፋዘር ዩር ማዘር ማይ ማዘር ዩር ማዘር አይ ላይክ ዩ ስታይል ዋላብ ኢንተርቴይንመንት አፋንዝና ፐርፌክት ቱናይት ሲንግ ሶንግ ቤቢ ስሎ ዳውን ቦምባር ላይ say ዋላብ ሼኪ እንዴ ዩር ሼፕ ፏፏ ዩር ሼፕ ሻርፕነር ነው ብራዘር ዩ ኖ ዘ ሚኒንግ ኦፍ ሻርፕነር መቅረጫ yes ሳይማን አንፎርገርቴብል አንበሳ ማለት ትልቅ ጊፍት ነው ባይዘው ካላወቃችሁ አንበሳ በጣም ትልቅ ጊፍት ነውና አንበሳ ሲያወርድልኝ ማለት የኮይኑ ቫልዩ አይገባኝም በዛ ሰዓት 10000 ኮይን ስንት እንደሆነ 20000 ኮይን ስንት እንደሆነ አላውቀውም ግን አንበሳ ትልቅ ነው ብዙ ብር ነው ሲባል ሰማ ነበር ገብቷል እና ፍራይዴዎች ጋር ነው ከጆሲ ጋር እየጮትን ነው ከፍራይዴዎች ጋር አንበሳው ውርዳ ሲል ልብሴን አውልቄ መሬት ላይ ተኛው እግዚአብሔር ነው መሬት ላይ ተኛውና አምላክ ሆይ ለዚህ ነው ያኑ እግዚአብሔርን ነው ማለት እንዴ ነው ያልኩት ተኝቼ አምላክ ሆይ ለዚህ ነው ያን ሁሉ ነገር ያለፍኩት እንዴ ያልኩኝ በጣም ገባ ከዛ በቃ አበድኩ ማዘር ምናምን ተነሳች ምንድነው እንደዚህ የሚያደርግ ምናምን አረ ብር ነው ስንት እንደሆነ በኋላ እናቋረጥ ብር ነው ምናምን ብዬ በቃ አልኩኝ በቃ ተጀመረ ከዛ በኋላ በነጋታው 7 አንበሳ ጄፍሮ ደግሞ የሚባል ጊፍተር ፍራውል ኢቴቻ ማለት ነው ፍራውል ኢቴቻ ታውቁታላችሁ ፍራውል ኢቴቻ ለሁለተኛ ጊዜ ደግሞ አንበሳ 7 አንበሳ በተከታታይ ያወረደልኝ ፍራውል ኢቴቻ ነው ጄፍሮ ሚል አካውንት ነበር እዛው አንድ ላይ በነጋታው ላይ አንድ ላይቭ ላይ 7 አንበሳ ጌም ላይ በቃ ሲሆን እዛ ሽቦ አልጋው ላይ ተኛው ወደ ውስጥ ገብቼ ላይቭ ላይ እግዚአብሔር ሰምሪ ወይ ቁፋይ ወንድሜ ሞቼ እኮ ነው የምወድሽ አይታ አይደለም እንዴ በጭራሽ በዚህ አትም እኔ እናንተ 39 ትሪሊየን እህቶች አሉኝ አገር ቤት እኔ አሁን የምፈልገው ካንቺ መባዳት ይከታል እስቲ ጋር ታረግልኛለሽ ትንሽ ቤት ውስጥ ድመት አለች ማሳደጋትና ተሻለ ሃይ የሰፈሬ ልጅ ሃይ you know what በጣም ነው የታዘብኩሽ አንድ ሰፈር ሆነን እስከ ዛሬ አወርተሽኝ አታውቂም ኒንጃ ባረጌ ነው ምናምን ሲባል ስለምሰማ እዚህ ጆአናም ሰፈር የሚወራውን ተምኛለሽ ምቀኛ ብቻ እኮ ነው የሞላው እንዴ እኔ አሁን ራሱ ከጂም ነው የመጣሁት እኔ ጡንቻዬን ንኪው አይሻ አላልኩሽም አይሻ እናቴ ትሙት ስፖርተኛ እስቲ አሁን ደግሞ አንቺ ልንከው አረ አንቺ ራሱ ስፖርተኛ ነሽ ሻውን ደግሞ ዳረቴን ንኪው ዳረቴን አሪፍ ነው አንዴ ምን ሆነሻል አንቺ ስፖርተኛ ደረት እኮ ነው እኔ አሁን ደግሞ በተለይ አንቺ ልንከው ዘገምተኛ ይዛ የዘንድሮ ወላጆች በጣም ስስ ሆነዋል። ልጆቻቸው ቀላል ጥፋት አይደለም የሰው አይን ቢያጠፉ መቆጣጠን እንደኋላ ቀርነት ነው የሚያዩት። ለዛም ነው የቅል ማህበርን ያቋቋም ነው። ቅምጥል ልጆችን እንቀጣለን እንገርፋለን ነው ሲተነተን። አሰራራችን ላይ ብዙ ሰዎች ጥያቄ ቢኖራቸውም እኛ ልጆቹ ሳይፈሩ ሳይተቡ ስርዓት ባለው መንገድ መስመር እንዲይዙ ነው የምናደርገው። አንግማታም እናትህ ስነግር አልሰማልክ አይደለም ልብላ መሰለኝ ልብላ ወይ እኛ አሰራራችን እንዴት ነው? በቅድሚያ መጀመሪያ ልጁ ከ7 ዓመት በታች መሆን አለበት። ከ7 ዓመት በላይ ከሆነ ኦሬዲ ልጁ ስድ ሆኗል። በቃ ከኛ ቁጥጥር ይወጣል። ሌላው ደግሞ ልጁን ረጋ ብለን ስንመክረው ስናናግረው አለ አይደለ ወላጅ አጠገባችን ባይኖር ጥሩ ነው። አንተም ማትረባ አንተም ሰው ታስቸግራለህ። ተመርንጋጦት አናት ልበርቅስ ነፍስ በጅናት ገላህለሽ ምንም ረራ የለንም። አሰራራችሁ እንግዲህ ህፃናት ስነ ልቦና ላይ ትልቅ ችግር እያደረሰ ነው የሚባል ወሬ አለ። ድርጅታችሁን ለማዘጋት ፊርማ እየተሰባሰበ እንደሆነ ሰምተናል። እናንተ ስለዚህ ጉዳይ ምን ትላላችሁ? ይሄ የፈጠራ ስራችንን ለማንቋሸሽ የተነዛ ዲስኩር ነው። ማንንም መጠየቅ ትችላለህ። አንድም ህፃን ልጅ ከልክ በላይ ተቆጥተን አናውቅም። አንተ ውሽልሽ አንሰማም አልካደር ጆሮ ቆራጭ ና ቶሎ በል ና ያለን መረለቱ እኛ ያለን በ3 አመቱ እንዳንተ የጠገበ የለም። ዙር በለው ልጆች በዱላ አይገሩ። ቁጭ ብሎ የመነጋገር ልምዳችንን በማዳበር ትውልድን እንገንባ። በስልክ ቁጥራችን 09 በመደወል የቅል ማህበር አባል እንሆን። ቅምጥል ልጅ አመጣ ነው ቬሮኒካን አመጣናታ ስለቻለ
የዛ ቀን የተፈጠረውን እንንገራቸው። ይኸውላችሁ እያወራን ነበረ የደረሽም በጣም የሰፈሩ መንገድ እዚህ ጋር ተዘጋግቶ ማለት ነው። በዛ ሌዘር ቅቅል ቬሮኒካ እዛን 1 ሰዓት ነው 2 ሰዓቷን በላች። በስማ ከዛ ወይኔ ተማራ ተመለሰች እያልን እየቋጠርን የጠበቅናት ከዛ ልክ እዚህ እንደደረሰች ደስ አለን። በቃ ውይ በጣም ደክሞኛል አለች። ግን በቃ ልገባ በኢነርጂ ምናምን ከዛ በቃ መኪናውን ፓርክ አድርጊ እዚች ጋር ምናምን ብያት ጠጋቤ ወደዛ ጠጋቤ ጉድጓድ ውስጥ አንተ ነህ እየመራ ከተትካት ጠላት ይደንግጥ ተመለሰች። እቺ ሴትዮ እናንተ ቡዳዎች ናችሁ በመጥፎ አይናይታችሁ ብላ ትመለሳለች ብዬ ጉድጓድ ውስጥ ገባች። የሰፈር ሰው ሰብሰብ መኪናዋን ተሸክመን አወጣን። እዚህ ዳላ ተሸክመ የወጣው እንደዚህ ዘና ወጣ። ከዛ እኔ ገረመኝ። በቃ ተመሳሳይ ነገር ኑቲዳሎል እሱ ግን በራሱ ነው ያጋጫው። ኑቲዳሎል ወደኋላ ና ማን ነው ያለው? አንተ ነህ ዛፍ አንተ ነህ እሱንም አዎ እንዴ ምን እሺ ነው አንተ ገስቶቻችን መኪና ተጋበል ዛፍ ካምባላ እንግዳ ተቀበል እርግፍ እሺ አረ እንግዳ መቀበል ዲፓርትመንት አሁን ለማን ሰተናል መሰለህ? እጹብ የምትባል አዲስ በነገራችን ላይ ክሩ አለ ልጅ አለች። ከዛ በቃ ገባች ምናምን። የዛ ቀን የምሰሙት ያ ጀነሬተር ሰፈሩን በአንድ እግሩ ልጅ ያልተኛም ትላለች ወደ ሴትዮ አንኳኩታ በእግዚአብሔር ትልቅ ሰው ውስጥ አለ እንዴ። ደግሞ ችግሩ ሳንዘጋጅ ቀርተን እኮ አይደለም ኦልሬዲ ጀነሬተር ነበረ አልሰራም ስላለ በረከት ያመጣው ጀነሬተር የህንፃ መሳሪያ ጀነሬተር የኮንስትራክሽን ጀነሬተር ሰፈር ውስጥ ከዛ እንደውም ትዝ ይላል ቤኪ በጣም በሩ ተደበደበ ነው ጎረቤታችን ማለት ነው። ጋሽ አንተ እዚህ የኖርክ አይደለም ወጣል ስምናት ተቀስ ጋሽ ተቆጡኝ ወቀሱኝ። በረከት ስራ ቆይ ይቅርታ ጋሽ የሆነት በቃ እኛም ስራ እንጀራው ነው ብን በቃ ቪዋ ደረሰች ሆነ እኮ እንጀራችን አሁን ሞላች ሆነ እኮ የሞላው ነው እኮ ሆነ። ከዛ እሱን ለማዋራት ራሱ ጋሼን ለማዋራት ራሱ ድምጽ በጣም ስለማይሰማ ጀነሬተሩ ጠፍቶ ነው ያዋራው። አፋቸው ሲንቀሳቀስ ነው የሚታየኝ። ጋሼ እየተናገሩኝ ማለት ምናምን ይሉኛል። ከዛ እያየኋቸው ዝቅ ብዬ አጠፋሁትና ምናምን በጣም ማይሆን ጀነሬተር ነበር። የሰፈር ሰዎችን ያያችሁት ካላችሁ ይቅርታ እንጠይቃለን። ረብሻቸው ኦዲየንስም እኮ ረብሻቸው ኮምፕሌንት ያደርጉ ነበር፣ ግን ከአቅማችን በላይ ኧረ እንደ ሰፈር ሰዎች አልተረበሻችሁም እናንተ። ተመስገን። የቬሮኒካ በቃ አለመረበሿ ምናምን በጣም ገርሞኛል። እንደዛ ጉድጓድ ውስጥ ከተናት እሷማ ላናግርላችሁ ላለች እኮ ቬሮኒካ በጣም በቃ ልባችንን ነክተው ነው ሄደችው በመልካምነቷ። ቬሮኒካ ስቶፕ ከዛ ደግሞ ቀጣይ ገሳችን ሳሌሚያ ነበረች። የሳሌሚ ኤፒሶድ በጣም ረጋ ያለ ድምጽ ነው። አይ እኛ አልተረጋጋንም እኮ እሷ ነች ትንሽ የምታረጋጋን እንጂ ከዛ በኋላ ከባድ እንግዳ ይዘን መተን ነበር። ቀያሪ እንግዳ ነገሮችን ቀያሪ እንግዳ